ምሳ ምናምን እየበላን እንጂ እናደርገዋለን ነገሩን። ምንድነው ምንድነው ምን ሆነ ፊታችን? ለምን ደነገጥክ? ያረከው ነው በጣም ነው የደነገጥከው። ምንም አይደለም ግን አትጨናነቅ። የሆነ ቀይቲም ማሚም እሷም ተስሮንት እሷ ማሚ ስለሆነች አንድ ላይ እንደ ቤተሰብ ማወቅ ያለብህ ነገር ነበርና አንድ ላይ ለምን ከነሱ ጎኛ ልነግርህ ምናምን ብዬ አስቤ ነው። እንዴ ምንድነው ማወቅ የሚኖርብኝ ነገር? ስደውልለት ስልክ አያነሳም። ስለዚህ በእናንተ ፊት ባወራው ይሻላል የሚል ሀሳብ ስለመጣ እኛም ተገኝተናል። አንተም እንግዲህ ከነበራችሁ ግንኙነት አንጻር እዚህ በእናንተ ፊት ማውራት ይሻላል የሚለውን ነገር ተጋርተናታል። እሷም ታወራሃለች። እንግዲህ ማየት ልስጥህ ወረቀቱንና ምን ተፈጥሮ ነው እንደዚህ ቤተሰብ ጋር እንግዲህ ያው ቀስ ብለህ ያው አይ መጣፍ ስለላማ ያው እስቲ ወረቀቱ መጥፎ ነገር አይደለም እኮ ግን ደግሞ እንትን ነው ዞሮ ዞሮ ወደፊት ማወቃቸው ስለማይቀር እነሱም ያው እንደ ፋሚሊ ቤተሰብ ያው እኔም ሸጊ ባለ ቤተሰብ ስለምሆን ያው እና እናወራለን። መጀመሪያ ያው ወረቀቱን ምንድነው የምታሳዩ? ብለህ እኮ ነው በቃ ግርግር ይወዳል። ደስ ይለዋል እኮ መጨረሻ ላይ አትደናገጥ። ገልብጥና ያው እንዴ ምንም በእርግዝና የምን ማረጋገጫ ወርቃች ነው? ሳሪ ምንድነው የተፈጠረ ነገር አለ? ምንም አልሆንኩም። ተረጋጋ እና ምን ሆነሻል? ምንድነው የተፈጠረ ነገር አለ? መጀመሪያ ስሙን ተረጋጋና እኮ ተረጋጋና ስሙን ያው መጀመሪያ ቼክ አድርገው። ምንድነው መፈራገጥ? ቀስ ብለህ ተረጋጋ። ምን ሆነክ ነው? ተረጋጋ። ወይ ምን አግዘሽ ነው ለፖሰነ እንደላ ደስ ይላል አልኳችሁ። እንኳን ደስ አለሽ። በጣም ደስ ይላል። እንደምትለኝ አልኩም ነበር። በጣም ደስ ይላል። በእናትሽ እኔ ግን ደስ ይለኛል ያነሳኝ ግን እንኳን አብሮ ደስ አለን። ይሄ ነው እንጂ እንድናረግ ነው የሚፈልኩት። ሲጀመር በጣም የልጅ አባት ስለሆንክ የልጅ አባት ድገሚ ቃሉ እንኳን ደስ አለሽ ብለህ አቀፈኛል። እንደው የልጅ አባት እኮ ስላረገዝሽ ነው እንኳን ደስ ያለሽ አልኩሽ እኮ። የልጅ አባት ልጁ ካንተ ነው ታዲያ። ምንድነው ስላረገዝሽ ነው እንኳን ደስ አለሽ ማለት? እንዴ መቼ ተገናኝተን መቼ ተፈጥሮ ምን ተፈጥሮ ነው ከኔ ልታረግሽ የምትችይው የልጅ አባት ምናምን ብለሽ የምትወሪው? በል ካስብ ተቀየቀለና ለናወራ የተገናኘ ነው እሱ። ሳሪ ምን ሆናችኋል? ማዚ ምንድነው እንግዲህ ይሁን እንደምታየው ነው። ይሄ ተደናቅጣል። መጀመሪያ ተረጋጋና የምታወራው ነው። አርግዣ ካንተ ነው ያረገዝኩት እኮ እያለች ካንተ ነው ያረገዝኩት። መቼ በምን አይነት ሁኔታ ላይ እየወራሽኝ ያለሽው? ከእናቴና ከእቴ ጋር ነው እኮ እነሱ የሚመለከታቸው እንዴ? አሁን እኮ ማሚ እኮ ማለት ነው ስለ አያት ልትሆን እኮ ነው። ለምንድን ነው የማትነግራቸው? እሷም እኮ አክስት ልትሆን አይደል እንዴ? ስለዚህ ማወቅ አለባቸው። ኢቫን እየወራሽ ያለሽ ነው አውቀሽ? ሲጀመር ቤተሰቦች ፊት መጥቼ የነገርኩ እንደምትመጣት ስለማውቅ ነው። አንድ ረጋ ድንጋርስ እንደው እኔ እንደዚህ ታረጋለህ። ኢቫን እየወራሽ ያለሽው ነገር እየተረዳሽው አይመስለኝም። ምንድን ነው ይተረዳኛለህ? ኢቫን ፋሚሊ የሚረብሽ ነገር ነው እየወራሽ ያለሽው። በጣም ደስ ብሎታል ማሚ። ጠይቃት። በጣም ጥሩ። እኔ እንደዚህ ታረጋለህ ብዬ አስቤ አላውቅም። እንደውም አይገርምም። ይሸመጣል ብለሽ ደስ ሊል ሲገባ ጭራሽ አንተ መሸንተተና ነው። ኢቫን እየወራሽኝ ያለሽው እናቴና እህት ፊት ነው እኮ። ገባኝ። ያረካውን ነገር ነው። ምንድን ነው ያረኩት? ቆይ አይደለም እየተከታተልኩ ነው። ምንድን ነው አስረዳኝ እስኪ ቀስ ብለህ። ሳሮን እየወራሽ ያለሽው ነገር ገብቶሻል? አስገብቶኛል። ለቀቀኝና ተሻገራው። ሳሮን ጉልበትም ተሰየው እንዴ? መጀመሪያ ነበር እዛም ተስትል መጀመሪያ ይሄን ነገር ማሰብ ነበር። ወይ ሲጀምር ነገር ወንዶች ስትባሉ ነገር አንተ ብቻ ሳይሆን ለተመሳሳችሁም ዘሴ ማስሽናችሁ ገባ አይደል? ወንዶች አትበይ አትናገሪ እንደሱ። እንደገና ደግሞ ከኔ ጋር ምንም አይነት ግንኙነት የለሽም ነበረ። የኔ ልደት ጊዜ ሁላችሁም እንዳለ ጀማችን እንዳለ ተሰብስቦ ተገናኝቶ ነበር አይደል? እንገናኛ። ምን የተፈጠረ ነገር አለ? ተረጋጋ በእናትህን። እዚያ ትወራለህ። ይልካም በመጫው አይደለም። ተረጋግታችሁ አውሩ። ሳሪ በመጫው አይደለም ያስረዳዋል። ቀስ ተረጋጋና አውራ። ሁኔታውን ችግር የለም እኮ የልጁን ጉዳይ ችግር የለም። እኔ ራሱ ይወጣዋል። ግን ሁኔታውን አትሊስት እንደዚህ እንደምትሸምጥ ታውቅ ነበር። ከዛም በኋላ ማታ ምን ተፈጠረ መሰለህ? ኖርማሊ መሸ። ኖርማሊ ቺል እያደረግንና መሸ። አይ ቲንክ ትንሽ መጥና ምን ሁሉም ያው እየተዝናና ስለነበር እንደማንኛውም ሰው እየጠጣን ነበር። ከዛም በኋላ እኛ አብረን ተሰብስበን ያደርነው ነው አይደለም። ይሄ ብቻ ምን ተሰብስበን ያደርነው ሰው አለ። ምን ልትይኝ ፈልገሽ ነው? ወዴት ነው ዳርዳሩ? በዚህ ማለበዛ ካንተን ያረገዘችው አስጨርሰኝ። ወሬውን ነው ለማለት ወሬውን አስጨርሰኝ። ስነስርዓት ይኑርሽ እንጂ ሰብስበሽ አውሪ። እኔስ በሆን እንደዚህ ነው የምታረጋው? ሳሮን ተረጋጋና አውራ። እኔስ በሆን እንዲህ ነው ወይ የምታረጋው? ያልገባሽ ነገር አለ። ያልገባሽ ነገር አለ። ቆይ በንግግር ነው የምንፈታው። ተረጋጋ። ኢቫን እየወራሽኝ ያለሽው እናቴ ፊት ነው እየወራሽ። ችግር የለም ካልሆነ እኮ መቅረት ይችላል እኮ ማሚ ማለት ችግር የለም መቅረት ይችላል ሁሉም ነገር እኮ። ግን ደግሞ አትሊስት እንድታውቀው ስለፈለኩኝ ነው። የትም ተንዛለሽ ያመጣሽው ጉዳይ እኔ ጋር አንተ ነው ምናምን ምን አገባ? በስርዓት ሁለተኛ ነገር ደግሞ ከዛም በኋላ የዛን ቀን ማለት ነው ምንም አላስታውስም ለማለት ነው። ከዛም በኋላ እናንተ ወደ ሌላ ወደ ውስጥ ገብተን ነበር ምናምን ምንም ነገር አላስታውስም ልትል ነው አይደል? የተፈጠረው ነገር አላስታውስም ልትል ነው።
ኦኬ የልጁ ማስረጃ ይኸው አለኝ። በቃ የሁለት ወር እንትን ግን ማለት ነው። ኧረ ፕሊስ እባክሽ ልጅ መጥፎ ነገር አይደለም። እባክሽ አሁን እየወራሽ ያለሽው እናቴ ፊት ነው። እባክሽ ማሚውን ነገር በይ። ጭራሽ ፋሚሊ ይዘሽ መጥተሽ ታዋርኛለሽ። ቢሆን እንኳን ቀድመሽ ቢሆን እንኳን ቀድመሽ እኔን አግኝተሽ ነው አውርተሽ ፋሚሊ ጋር እንኳን ሜዲ ያለብሽ ሳስብ ጮሌ ነገር ስለሆንኩ ማን እንደሚሸመጠኝ ገብቶኝ ነበር። ስለዚህ ቀድሜ እነሱን ማናገር ስለነበረብኝ እነሱንም በጣም ደስተኛ ነበር እንዳጋጣሚ ሆኖ ማለት ነው። ከዛም በኋላ እነሱ ፊት ምን እየወራጨ ነው አየህ አይደል? ቆይ ኢቫን አንዴ ቆይ ማሚውን ነገር በይው። ቆይ ስማ ይኸውልህ እኛ የትኛው ዘራችን በዝቶብን ነው አንተ የምትክደኝ? የትኛው ዘር ነው የበዛብህ? ልጅ እኮ ማለት ጸጋ ማሚ። ኧረ እኔ ምንም አውቀው ነገር የለም፣ ያረኩት ነገር የለም ማሚ። አሁን ይኸውልህ የሆነ ሆኗል አይደለም እንዴ? የሆነ ሆኗል። ያን ይዛ መታ የግድም ይሄ ስንት ወር ነው? 2 ወር ነው። በቃ እኔና ለዚህ የነበረው ነገር በደንብ አስታውስ። ያቀባል ቦና አውቆ ነው ሲጀመር ድብና አድርገህ ታስታውሰዋለህ። ታቀርባለሽ ኢቫን ቆይ በመጪው ሰን ተረጋጊና አንተም በጣም እየፈተንሽ ነው ያለሽ። ቤተሰብ ፊት ነው ያለሽ። በጣም እየፈተንሽ ነው ያለሽ። ያረከው ነገር ምንም እኮ ኃጢአት ወይም ደግሞ ያረከው ነገር አለ ይወረበ ያለ ባላረኩት ነገር ነው አምጥተሽ ድብና አድርገሃል። እንግዲህ በቃ ከሕክምና ማስረጃ ባለ ለምን አትረጋጋም? ቀኑን ለምን ለማስወሳት ሞክርም? ቆይ ኢቫን ተረጋጋ። ሁለተኛ ጓደኞቻችን ጋር ደውለን ራስ ማረጋገጥ እንችላለን። አለቀ። ተነስራት ይኖርሽ አሁን ወጠረገጥ ይሄንን ወቅ አልመጣም እንዴ ማሚ? ባላረኩት ነገር እኮ ነው ዛሬ ምን ሌላ ታምር ማሚ ከዚህ በኋላ እጁ እንዳነሳብኝ ንገሪ። ከዚህ በኋላ እጅ እንዳነሳ። ኧረ በእናትሽ እኔ የማውቀው ነገር የለም ማሚ። በመድኃኒዓለም እኔ ህይወቴ ተመሰቃቀለ። የተለያየ ነገር እያመጣች ምንድን ነው የሚመሰቃቀል? መጀመሪያ ስትንዘለዘል ነበር። ይሄን ነገር ማሰብ የነበረብን ገባህ አይደል? ያለካ አሁን በእንደዚህ አይነት መንገድ መፍትሄ አይገኝም። በመጀመሪያ ደረጃ እኔ ዛሬ ባንታ በጣም ነፈርኩ። ባለጌ ነህ በጣም ለዛካው ወንድሜ ነበር። ቆይ ሳሪ ቆይ አንዴ ፕሊስ በእናታችሁ። ኧረ በመድኃኒዓለም በእናታችሁ እንዴ ምን ይደረግ? ከየት የመጣ ነገር ነው? ይሄው እኮ ወረቀቱን አመጣች አይደል እንዴ? ይሄ ወረቀት እኮ ሳሪ ይጻፋል፣ ይሰራል፣ ማጻፍ ይቻላል እኮ። በልጅ አይቀለድም። ለምንድን ነው ማጽፈው? የትኛው ኧረ በመድኃኒዓለም ቆይ ስማኝ። ኧረ እባክሽ እናቴ ፊት አታሳፍሪኝ በመድኃኒዓለም። ቆይ ስማኝ በመድኃኒዓለም በእናትሽ አሁን ለምን እንደዚህ አይነት ወከባ የምትፈጥረው? ጻድቃን አይመስልም? ተረጋግተህ ቁጭ ብለህ ለምን አናወራም? መፍትሄውን ለምን አንፈልግም? ሳሪ የተፈጠረ ምንም ነገር የለም። ልታለቅስ ነው? የተፈጠረ ነገር የለም። መጀመሪያ ይሄን ነገር ማሰብ የነበረበት እዛ ከመጋደም በፊት ነው። ምንም የተፈጠረ ነገር የለም። እንግዲህ የተፈጠረ ነገር ባይኖር ይችላል እኛ ጋር ትደርስ ነበረ። የተፈጠረ ነገር እኮ እንዳለ ከሷና ከኔ ማንን ነው የምታምኑት? ወንድምሽ አዳምጠኝ ማሚ እናቴ አይደለሽ እንዴ? አንተ ሌላ እጅህን አነሳ እኔን መታኝ ነገ ልጅህን ጉሩሩስ ነው ሲጀመር ቆይ አዳምጥ መጀመሪያ ያመጣሽውን ነገር ውሸት ሊሆን ስለሚችል እውነቱን ትነግሪያቸዋለሽ። ቆይ እኔ አንድ ጥያቄ ልጠይቅህ። የተፈጠረ ነገር እንዳሌለ ካወቅ ስልክ ስትደውልልህ ለምን እንደማታነሳላችሁ እንጃ ለምን እንደማታነሳላችሁ? ማንሳት አልፈልግም፣ ማናገር አልፈልግም። ስራ ላይ ነበርኩኝ። ስራ ላይ ነበርኩኝ። ለምን ያንቺን ስልክ ማንሳት ግዴታ የለብኝም። ጓደኛዬ ነበርሽ። ማንሳት ያለብኝ ጊዜ ላይ አነሳልሻለሁ። ማንሳት ማልችልበት ጊዜ ላይ ያነሳልሽ አልችልም። ለኔ ሌላ ነገር እንደተጋጣጠመኝ እስቲ ቆይ ኢቫን ለኔ እንዳንተ አይነት ወንድ ቢያጋጠመኝስ ምን ነበር? ምን ተላርገው? እስቲ ንገረኝ። ምን ተላርገው? ሲደርግ ነው ምገልሽ አሁን መስመርህን እያለፍክ ነው በጣም። አይዞሽ አይዞሽ ማሚ ጀምበር ዘለል እንዴ በላይ ነው በጣም እጪ ተረጋጊ። ተማረሱ አስት ይሄ ሁላ ዱላ ይሄ ሁላ ጥር ተደው ዘለሉ ነው ከዴ በቃ እንሂድ በቃ። ማሚ ያልተፈጠረ ነገር ነው የምትወረው። ከየት እንዳመጣችሁ እሷን ነው እኔን ነው የምታምኚኝ ነው የምልሽ። በተማመኛ ብዙ ነገር አለ። ችግር የለም እኮ እስካሁንማ እኔ ወንድም እንዳለኝ ነበር የማስበው። ሳሪ በተነገራችሁ ነገር አምናችሁ እኔ እንግዲህ ይኸውልህ ማስረጃው አመጣች አይደለ? ሳሪ ይሄ ወረቀት አምጩ ይሄ ወረቀት ማለት ነው። ይሄ ወረቀት መጻፍ መሰራት የሚችል ጉዳይ ነው። አምጥታ አንተ የምትለው የሰው ልጅ እንዴት እንደዚህ ይሄንን የሚያክል ነገር አውሻል መጥቶ አኩ ተረጋጋ። ተመርመር ማረጋገጥ አፈልጋለሁ። እኔ ራሴ ወስጄ ቼክ አስደርጋለሁ። በቃ ችግር የለውም። እኔ በቃ ልጁን ችግር የለም። እኔ እንትን እለዋለሁ ወይ ማስወጣትን ካለብኝ ያስወጣዋለሁ እንጂ ከዚህ በኋላ ችግር የለም። እንደዚህ እየሆንክ ማለት ነው እንደዚህ በዚህ ልጅህን እየጠላ እኔንም እያንቋሽሽ እንዲህ እየመታኝ ምን እንደዚህ አይነት ህይወት እንዳለ አላውቅም። እኔ ኖርማል በጓደኝነት ሊሆን ይችላል ማቀ
ገብቷል አይደል? ዋዋ እኔ ልጁን አስወርደዋለሁ፣ ችግር የለም ግን አመሰግናለሁ። በፍጹም እንደዚህ አይነት ነገር አይፈጠርም። እኔ ልጁን እፈልገዋለሁ፣ የልጅ ልጄ። ማሚ በምን እርግጠኛ ሆነሽ ነው? ውሻ እያደረገኝ ማሚ፣ ውሻ እያደረገኝ አንቺ ያልተፈጠረ ግዴ አምጥተሽ አስወርደዋለሁ፣ ወልደዋለሁ፣ አሳብደዋለሁ የምትይው ምንድን ነው? አንቺ ስነ ስርዓት ይኑርሽ፣ አይነሽን ነው መውጣት። ስነ ስርዓት ይኑርሽ፣ አንቺ ስነ ስርዓት ይኑርሽ። እረፍ በቃ፣ አሁንም አቁም በቃ እረፍ። አሁን እንደዚህ ግርግር በመፍጠር ምንም አታመጣም። እናቴ ፊት ሆነሽ ነው እንጂ እንደዚህ ሁለት አይነሽን ነበር መውጣልሽ። ማሚ አስወርዳለሁ እወልዳለሁ የምትለው ከየት የተፈጠረ ነገር? ምን አይነት ግንኙነት ኖሮን ነው? ኢቫን ተረጋጉ አንዴ። ኢቫን የትስዛለ ያመጣሽ ልጅ አንተ ነው ብለሽ መጣ። ቤተሰብ እንዳበጣብጪ አይዞሽ፣ እኔ ያለሁልሽ። በቃ ማሚ በቃ እንትን ነው የልጁን ጉዳይ እኮ ምንድን ነው የተፈጠረ? ንገሪያት በቃ በእናትሽ ንገሪያት። እሷት ንገረን በቃ ፍራንክ ነው በቃ ትነግራለች። ፍራንክ ነው ዞር ፍራንክ ነው ይወለ ሰራሊ ሰራው በቃ አገኘው ዞር በይ በእናትሽ። ምን አለንና ነው ልጅ የሚኖረን እንዴ? ዞር በይ እንጂ ሰራን እንዴ አይደለ? ሰው ነው ልጅ መልካም ነገር ልጅ አይጠገብም። ለወደፊት እንደ ቢሆን እንኳን ግን ይሄ ፍራንክ ነው ጋይሶች። እኔስ አፉን ፍራንክ አድርጋለሁ። ቆንጆ ፍራንክ ነይ ዋዋ ነይ። ግን ማለት ነው ሊቀጠቀጠኝ ነይ። ምን እኮ እንደዚህ በእንደዚህ አይነት ጉዳይ ምን የምታውቀው ነገር የለም እኮ ዞር። ምድር በምድር አሞራ በሰማይ ሲባል አልሰማህም? እኔም እንዲህ ነበር የዛን ቀን የደነገጥኩት። ኦኬ መበቀላችሁ